የኔ ፍቅር ተበረኩልሽ። እንዴት ደስ እንደሚል ብታዩት። ደርሽልሻለሁ። ቻቻ እንኳን ደስ አለ። ወዴት ነው? ወደ ፍቅሬ ነዋ። ደረስኩላት እኮ። አሁን ምን ቀረኝ? አንተ ባዶ እግርህን ተምረህ እያኖርካት፣ እውነቱ ግን ሌላ ነው። ተጠንቀቅ እባክህ። ዝም በይ። ከእውነትና ከእምነት የቱ ይበልጣል? እኔ ፍቅሬን አምናታለሁ። ልታጣሉ ነው ደግሞ ነውረኞች። ቀኞች ናቸው። ራስህን ጠብቅ። ለማንኛውም አሁን ሳይመጣ ቶሎ ብላ ሂድ። አሞኛል ብዬ ምርቃቱን የቀረሁት ካንተ ጋር ጊዜ ለማሳለፍ ነው። እየሰለቸኝ ነው። እንዳረገሽልኝ ለምንድን ነው የማትነግሪው? ይሞታል። ከጎዳና አንስቶ እየራበ ያበላኝ፣ ባዶ እግሩን ሆነ ያለበሰኝ፣ ቀን ስራ ሰርቶ ቤቱ ተሰቃይቶ ያኖረኝ እኮ ስለሚያፈቅረኝ ነው። እንዴት አላፈቅርህም እለዋለሁ? ጭራሽ ከጓደኛ አረገዝኩ ልለው ነው። ግን እውነቱ አትወጂውም። አዝነሽለት እስከ መቼ? አንቺ የምትወጂው እኔን ነው። ኦ አሁን በቃ ሳይመጣ ና ቶሎ እንውጣ። ወይኔ ጉዴ ፈላ። ወይኔ ቻቻ ይቅር በለኝ። የምር አንዳንድ ሰዎች ግን በጣም በልቶ ካጅ እሱ በስማም የምር በጣም የሚያሳዝን እሱ መመረቁን የምር በልቶ ካጅ ነው።